ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ የመዝናኛ ፕሮግራማችን ሀበሻ ዊክሊ ነው። ሀበሻ ዊክሊ ፕሮሞሽን ከጄቲቪ ኢትዮጵያ ጋር በመሆን በየሳምንቱ የሚያቀርብላችሁ የመዝናኛ ፕሮግራማችን ዛሬም እንደተለመደው የተለያዩ አዝናኝ ፕሮግራሞች ይዘንላችሁ ስለቀረብን የትም እንዳትሄዱ መጋብዛችሁ እኔ ሀና የተቻነኝ መልካም ቆይታ። በዚህ ሳምንት በሀበሻ ዊክሊ 30 ምናምን እኮ ሲኒማ ቤት ገና ያለን አገር እኮ ያሉት ሲኒማ ቤቶች ብዙ ናቸው። ተበሳጭተው ከፊልም ኢንዱስትሪ የወጡ ስራቸውን የቀየሩ ሙያውን የተው ሰዎች ምናምን አሉ። አንደኛ ራሳቸውን እየገደሉ መሆኑን አውቁም ባለ ሲኒማ ቤቶች 287,000 ብር በየወሩ አፉን ከፍቶ እየጠበቀኝ እንዴት ነው እኔ ገበያ የሌለው ፊልም ላበረታታ የምችል? ትልቅ ስኬታማ የንግድ ሰው መሆን የሚፈልግ ካለ መጀመሪያ ያንን በአእምሮ ውስጥ ማየት መቻል አለበት። አይ ማሪዬ ዘበናይ ማሪዬ በዛሬው ምርጥ 10 ፕሮግራማችን ይፈጠራሉ ተብለው የሚጠበቁ ምርጥ 10 የሕክምና ቴክኖሎጂዎችን የምናሳያችሁ ይሆናል። ሜካፕ አርቲስት ታደሰ ንጉሱ ወይንም አቡ ባላለው ሀበሻ ዊክሊን ይመልከቱ። ሀበሻ ዊክሊ ምርጥ የሀገርኛ ፕሮግራሞች ተዝናኑ። መልካም ቆይታ። ቀጣይ ፕሮግራማችን የሚሆነው የፊቸር ፕሮግራማችን ነው። ዛሬ በፊቸር ፕሮግራማችን ላለፉት 3 ሳምንታት በተከታታይ ፊልማችን ከየት ወዴት በሚል ርዕስ እናቀርብላችሁ የነበረው የዓለማችን የፊልም ታሪክ፣ የሀገራችን የፊልም ታሪክ እንዲሁም ደግሞ የሀገራችን የፊልም ታሪክ በባለሙያዎች እይታ ስናቀርብላችሁ ቆይተናል። ዛሬ ደግሞ ክፍል 4ቱን ሲኒማ ቤቶችንና ሳንሱርን በተመለከተ ባልደረባችን ሰለሞን እንደሚከተለው ይዞላችሁ ቀርቧል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ እንድቆዩ ጋብዛችኋለሁ። መልካም ቆይታ። ስለ ኢትዮጵያ ፊልም ሙያተኞች እንዴት ወደ ሙያው እንደገቡና ስለ መሰረታዊ የፊልም እሳቤዎች በክፍል 3 ፕሮግራማችን ላይ ማንሳታችን ይታወሳል። የመጀመሪያ ፊልም ሲኒማ ቤት ውስጥ ያየነው ከአፍሪካ አንድነት ትምቴት እስከ ሀገር ፍቅር ድረስ እጃችን እንደዚህ ከንዱ ተብለን መስመር ሰርተን ይሄ ግመሎች ተቀጣጥለዋል አለ እንደዛ የሚመስል ሰርተን እንትን ሄደን ሀገር ፍቅር ቲያትር ቤት ወንድሜ ሀገር ፍቅር ይሰራ ነበር እና ሮብሮብ ነፃ የፊልም ትኬት ይሰጣቸዋል። ከእህቶቼ ጋር ተያይዘን እንሄዳለን። ዙሪያዬ በቃ ፊልም የሚሸቱ ነገሮች ነበሩ እና የመጀመሪያ ቲያትር ማነው ፊልም ያየሁት እዛ ነው። እና እንደውም ትዝ የሚሉኝ አይምሮ ውስጥ የተቀረጹ ነገሮች ያሉት እሁድ ፍራንክ ይሰጠናል። የአዲስ አባት ፍራንክ ስለሚሰጡት ለሱ እሱ እኔን ያስገባኛል ከፍሎኛ። እኔ ፍራንክ አልነበረኝ። በክፍል 4 ፕሮግራማችን ላይ ስለ ፊልም ርዕሶች፣ ስለ ሳንሱር እንዲሁም ስለ ሲኒማ ቤቶች የምናነሳ ይሆናል። የፊልም ርዕሶችን በየፈርጃቸው መከፋፈል እንችላለን። በሙዚቃ፣ በሰርግ፣ በእንግሊዝኛ፣ በአራድኛ። ባዶ ነበር አትጂብኝ አይራ የምትወጂበት ቀን
A full moon shining bright, edge of the water, we were feeling alright. Back down a country road, the girls are always hot and the beer is ice cold. እነዚህና መሰል ተመሳሳይ ርዕሶች የኢትዮጵያ አብዛኞቹ ፊልሞች ከጽሑፋቸው ቀድመው ርዕሶቹ ይጻፋሉ ተብለው ያስተቻሉ ሲሉ ባለሙያዎች ይናገራሉ። ድርሰት የራስ ድርሰት ስለሆነ በደንብ ስለምታቀው ርዕስ ማውጣት አይቸግርህም። ልክ ልጅ ወልደህ ለልጅህ ስም ማውጣት እንዴት ይቸግርሃል? ለልጅህ ስም ስታወጣኮ በጣም ጥናት ይደረጋል። አሁን ያለውን አላቀም። የልጅህ ስምና መነሻው ምን እንደሆነ ትርጓሜው ምን አይነት ነገር እንደሚሰጥ የልጁ እድገት ላይ ጭምር ስሙ አስተዋጽኦ ስለሚኖረው ማለት ነው። እና ርዕስ ማለት ድርሰትህ ውስጥ ራሱ ስትጽፈው ርዕሱ ምን እንደሆነ ታውቀዋለህ። ብዙ ጊዜ እንደ ጻፊው ይለያያል። ሁሉም ሰው የራሱ አመለካከት ሊኖር ይችላል፣ ራሱ መንገድ ሊኖረው ይችላል። እኔ መጀመሪያ ደረጃ ያው ጽሁፍ ብዙ ጊዜ ስጽፍ ሐሳቦች ረጅም ጊዜ አብረውኝ ይቆያሉ። መንገድ ላይ ሙዚቃ እያዳመጥኩ በመሄድ ውስጥ ምናምን እየሰበሰብኩ ነው የምሄደውና ርዕስ አንዳንዴ መጀመሪያ ሊመጣ ይችላል። አንዳንዴ ደግሞ እየሰራኸው ከጨረስክ በኋላም ሊመጣ ይችላል። አንዳንዴ ርዕሰ ጉዳይ ስትመርጥ ያንን እንትን ሙሉ ለሙሉ ይገልጽልኛል የምትለውን ነው ይዘህ የምትወጣው እና አንዳንዴ ሊገድብህ ይችላል። ለምሳሌ የሆነ ነገር ብለህ ርዕስ ከሰጠህ ከዛ ውጪ መውጣት አትችልም። ያ መገደቡ ጥሩ አይደለም። ግን ክፍት የሆኑ ርዕሶች ደግሞ አሉ። ክፍት የሆኑ በቃ ሐሳቡን ማንሸራሸር ወደዚህም ወደዛ መሄድ የሚችልና ውስንነት የሐሳብ ውስንነት ግን በሁላችንም አብዛኛው ፊልም ላይ እንደውም የሐሳብ ውስንነት ተመሳሳይነት የሚመጣው ጊዜውን በመምሰል ነው። በቃ ወቅቱ ተመልካቹ ይሄን ነው የሚፈልገው በሚሉስ የመወሰን ነገር አለ። ዘግይቶ የገባኝን ነገር ልንገር፣ ዘግይቶ ያወቅኩትን ነገር በስራ ውስጥ በፊልም በመዝናኛ ውስጥ ያሉትን ሰዎች እያነጋገርክ እየቀረብክ ስራውን ያወቅከው ስትሄድ የሚገባ ነገር ልክ ያልሆነ መንገድ ውስጥ ነው ያለው። ስክሪፕት ራሱ የሆኑ ሰዎች ሰብሰብ ብለው የሆነ መቃሚያ ቤት ውስጥ ተቀምጠው የሆነ ሱስ ውስጥ የገቡ ሰዎች የሆነ በዛ ስሜት ውስጥ ሆነው ይጻፉትን ራሱ ከዛ ስሜት ሲወጡ ላያውቁት ይችላሉ። በነገራችን ላይ ከዛ ስሜት ሲወጡ የማያውቁትን ስክሪፕት ይዘው ሊወጡ ይችላሉ። አንዳንድ ጊዜ እንደዛ አይነት ስክሪፕት በጣም ብዙ አለ። ላምባ ብዬ ሳወጣ ርዕሱን ከዛ ፊት ብዙ ነገር ነበረ ያሰብኩት አወረድኩ። ግን ከላምባ ሐሳብ ትልቁ አንተን የነበረችው የጋዝ ነው። ድንገት ላምባ ማለት ያው ነዳጇ ናፍጣዋ ነች። በጊዜ በኩራዝ ነው ውስጥ ያለች ነዳጇ ነችና አዎ እኛ ሲምቦላይዝ ያደረግነው ያንን ነው። በቃ የዛ ቤተሰብ ታሪክ በዛች እንትን ውስጥ እንደ ጋዟ ነው የተመጠጠ ያልቅና መጨረሻ ላይ ትጠፋለች። አሁን እዚህ ውስጥ ለመሮጥ ብዙ ያስችላል። ምክንያቱም ቤተሰቦቹ ገንዘብ ጀመሩ ምናምን ያልክ እንትኑ አይገድብህም። በዚህ ፈንታ ላይ ላርስ ቢሆን ድንገት ሐሳቡንም የመሰብሰብ አንዳንዴም ደግሞ ርዕሱና ፊልማችን ማይገናኝ ብዙ እንትኖች አሉ። ስያሜው ብቻ ስለሚያምር ማለት ነው። ስለዚህ እንደ ጻፊው ይለያያል። ግን ርዕስ ትንሽ የማሰር ነገር አለው ቀድሞ ከወጣ። ኮስም ለመቀነስ ሲባል ብዙ ነገሮች ምን ለብስ ሲደረግ የሆነ ፋሚሊ ነው የሚሰራው። የፊልም ግሩፕ አለ። ለምሳሌ የሆኑ ፊልሞች ላይ ካየህ እንደዛ የሚተውሉትን ሰዎች ታውቃለህ። የሆነ ፊልም ላይ ስትሄድ በግሩፕ የተከፋፈለ ነው። ያ ደግሞ አንፕሮፌሽናል ነው። ስለዚህ ፊልሙን ለማሳደግ በጣም ከባድ ነው። ከዚህ ብንወጣ ይሄ ማለት የነቶሎ ቤት ባይሆን ብዙ ታሪኮችን ለፍተን ቢሆን ሰርተን አሪፍ ነገር ብናወጣ ይሄን ኢንዳስትሪ ትልቅ ማድረግ ልክ የፔንታገንን ያህል ማድረግ ይችላል፣ የዋይት ሃውስን ያህል ማድረግ ይችላል። እነሱ የዛን ያህል እንደሚመጣ ማነው እሱ አዛደቡት ውሻት ሊወስድ አይችልም።
እግዚአብሔር እንኳን አሁን ባህል ቢሮ የሚያይበትን አንግል አልጠላው። አንድም አልጠላው ምንድነው መሰለ ይሄ ህዝብን ከህዝብ የሚያጣላ ወደ ሌላ ዳሜጅ አገሪቷ ላይ ሊፈጥር የሚችልን ነገር ከመከላከል አንጻር እንደገና ልቅ ወሲብ የሆኑ ፊልሞችን እንዳይሰሩ ከመጠበቅ አንጻር ባህልን ከመጠበቅ አንጻር የሚያዩበት መንገድ አልጠላው። ግን የዛኑ ያህል ደግሞ ታሪክ አነጋገሩንም ሆነ ቴክኒካል ነገሮችን የሚያዩበት ሁኔታ ቢኖር ጥሩ ነው። ካዩ አይቀር ማለት ነው። መጀመሪያ ሴንሰር የምናደርገው ራሳችን ሴንሰርሺፑ መጀመሪያ እንዲህ በሰራ እንዲህ ብል ወይ መንግስት እንዲህ ይለኛል ወይ ተመልካቹ ሲኒማ ቤት እንትን አይልም ወይ እነዛ የተለም አሁን እኮ ያለው የኢትዮጵያ ተመልካች ከ100 ሚሊዮን እንትን 70% ወጣትና ልጅ እኔ እንደውም ኢንፍራስትራክቸር ችግር ነው። የሲኒማ ኢንፍራስትራክቸር የሲኒማ ቤቶች በብዛት አለመኖር 30 ምናምን እኮ ሲኒማ ቤት ገና ያለን ሀገር እኮ ነው። ያሉት ሲኒማ ቤቶች ብዙ ናቸው። የሚሰሩት ሲኒማዎች ደግሞ ከሲኒማ ቤቶቹ የማሳየት አቅም በላይ ናቸው። ስለዚህ ሲኒማ ቤቶቹ የያዙት ንግድ ነው። ሌላው በጣም ብዙ ፊልም ሰሪዎች የሚረሱት እኔ ሁለቱም ላይ ስላለው እውነት ነው ነገር ብዙ ፊልም ሰሪዎች የሚረሱት አብዛኛዎቹ ሲኒማ ቤቶች ተከራዮች ናቸው። እኔን ጨምሮ የህንጻ ተከራዮች ናቸው እንጂ ህንጻ ባለቤቶች አይደሉም። አንተ ብር ካለ ገንዘብ ካለ ምን ታደርጋለህ? ተነስተህ የራስህን ሲኒማ ቤት ትከፍታለህ። በራስ ሲኒማ ቤት ላይ ማንም ቁጥጥር የሚያደርግብህ እዚህ ግባ የሚባል አስጨናቂ ህግ መመሪያ ምናምን የለብህ። ስለዚህ ደስ ካለ የቅርብ የምትወደውን ሰው፣ ደስ ካለ ደግሞ ኮሜዲ፣ ደስ ካለ ደግሞ ትራጀዲ መርጠህ ታሳልፋለህ። በሌላ በኩል ባህልና ቱሪዝም አስፈላጊውን መስፈርት አሟልቷል ብሎ ልኳል። ብዙ ሰዎች በዚህ በጣም ተበሳጭተው ከፊልም ኢንዱስትሪው የወጡ ስራቸውን የቀየሩ ሙያውን የተው ሰዎች ምናምን አሉ። ፊልም ግዴታ ስኬት መሆን አለበት ወይ በሙሉ አይመስለኝም። አንዳንድ ጊዜ በቃ ሰርተ የተወሰነ ሰው ካየለ በቂ እኮ ነው። አሁን በሙዚቃ ለምሳሌ ሬጌ የሚባል ስልት አለ። ሙዚቃ የሚወድ ሰው በሙሉ እኮ ሬጌ አይወድ አይደል? ባህላዊ ሙዚቃ ብትሰራ ዘመናዊ ሙዚቃ የሚወደው ያንተን ስራ አይወደው ወይም ብዙ ስሜት ላይ ሰጠው ይችላል። በፊልም ስራም ሁሉም ሰው ሊወደው አይችልም። የፊልም የተለያዩ ዘርፎችን ግን ፋን ቤዙን ልታሰፋው ትችላለህ። የዛን ዘርፍ የአድናቂዎች መጠን ግን ማስፋት ትችላለህ። የአንድ ሰው ሲኒማ ቤት ሲከፍት ወራዊ ወጪ አለበት፣ ኪራይ አለበት፣ ደሞዝ አለበት፣ ረኒንግ ኮስት አለበት። ስለዚህ በሲኒማ ቤት ውስጥ የሚያሳየው ፊልም ይሄንን ኮስቶቹን ሸፍኖ ኑሮውን የሚያኖረው መሆን አለበት የሚያገኘው ገንዘብ። ስለዚህ ይመርጣል። ግምገማ አይደለም፣ ግምገማ ሳይሆን ምርጫ በለው። ባህልና ቱሪዝም ከብሔር ከሃይማኖት እና ከኑዲቲ አንፃር ገምግሞ አሳልፎ ይሰጣል። ያ ልክ ነው፣ መደረግም አለበት። ከዛ በኋላ ግን ሲኒማ ቤቶቹ የሚያደርጉት ግምገማ ሳይሆን ምርጫ። የትኛውን ፊልም ቦታ ልስጠው፣ የትኛው ፊልም ብዙ ገንዘብ ያመጣልኛል። በቃ ሲኒማ ቤቶች የሚያዩት ከገቢ አንፃር ብቻ አስተያየት ይሰጣሉ አይሰጡም፣ እሱ ልክ አይደለም። ማንም ሰው እኔ አልፈቅድም ለፍቼ እንደዚህ አፈር ግጬ ፊልም ሰርጄ ወስጄ አንድ አዳራሽ አሳይልኝ ብዬ ሲሄድ ይታያል ወይም አይታይም የሚል መልስ ብቻ ነው ፈልገው እንጂ ታዋቂ ሰው የለበትም እንትን የለበትም ምናምን ማብራሪያ አልፈልግም፣ አያስፈልገኝም። እኔ አምኜበት ፊልሙን ሰርቼ ጨርሻለሁ፣ ጉልበቴን ጨርሻለሁ። እዛ እሱ ጋር ሲኒማ ቤቱ ጋር እንዲመርጥልኝ ለማሳየት ሲሄድ እነዚህን ጉዳዮች በሙሉ ጨርሻለሁ፣ ለባለሙያዎች አሳይቻለሁ፣ አስገምግሜያለሁ። ከስክሪፕት ጀምሮ እስከ መጨረሻው ኤዲቲንግ ድረስ ማድረግ ያለብኝን ጥንቃቄ አድርጌ ፊልሜን ጨርሼ ይቻለሁ። የሁሉም ፊልም ሰሪ ታሪክ ይሄ ነው። ከዛ አዳራሽ ሲሄድ ባለአዳራሹ አይቶ ላሳይ ወይም አላሳይ የሚለውን ነው እንጂ መልስ መስጠት ያለበት ፊልሙ ታሪክ ላይ አስተያየት መስጠት መብቱም አይደለም። እኔ አልፈቅድም እንደዚህ። አሁን በሀገራችን ወደ 30 ያህል ሲኒማ ቤቶች እየደረሱ ነው፣ የግልም የመንግስትም ተደማምሮና የመንግስት የምትላቸው 3-4 ነው ያሉት። የሆነ ትንሽ የአዳራሽ ከሌለው ሆም ቲያትር እና ትንሽ የሲኒማ የሚመስሉ አዳራሽ ውስጥ ጨምሮ ያሉትን ጨምሮ እኮ ነው 30 ምናምን። ናይጄሪያ እኮ ከ5000 ያላነሱ ሆም ቲያትሮቹን ጨምሮ እኮ አሉ። ህንድ ከ17000 በላይ አሉ። ስለዚህ መጀመሪያ እነዚሁ ሰዎች የሚሉን እሺ ብለህ ካልሰራ አንደኛ ራሳቸውን እየገደሉ መሆኑን አያውቁም ባለ ሲኒማ ቤቶች። እነሱ የሚያስቡት አዲስ ማርኬት ውስጥ ያለው ብዙ ተመልካች ሳይሆን ገና ወደ ተመልካች እኮ መምጣት ያለበት እኮ
አሁን እኮ የተለመደው ከአጠቃላይ ሲኒማ ቤት ማየት ከሚችለው እድሜ ከደረሰው የኢትዮጵያ ሕዝብ ወይ ሲኒማ ከሚወደው 5 እና 10% እኮ አይሆንም እኮ አሁን ሲኒማ ቤት የሚወጣው። ስለዚህ ብዙ ምሁራኖች ሊቃውንቶች አሁን ጤዛን አይተውት የወደዱትና ያጣጣሙት ከፍ ያለ ዕውቀት ማጣጣም አይተው መረዳትና መገንዘብ የሚችሉት ሰዎች ናቸው ወደ ሲኒማ ቤት የመጡት። ስለዚህ አዳዲስ ተመልካቾችንም ጭምር ነው እንጂ ለመሳብ ጥረት ማድረግ ያለበት ያለው ተመልካች የፍቅርና የኮሜዲና መገልፈጥ የሚወድ ነው ምናምን ብቻ ብለ ሲኒማ መገልፈጥ ነው ብለ መደምደም ከሆነ ቀድም የነገርኩ የሙዝ ታሪክ ነው። መምረጥ ደግሞ መብታቸው መሆን አለበት። ምክንያቱም እነዚህ ሰዎች ነግደው ሊያተርፉ ነው። እንደማንኛውም የሱቅ የንግድ ሱቅ ወይም ሬስቶራንት ወይም ሌላ ሆቴል ቁጠረው ነግደው ማትረፍ አለባቸው። የሚነግዱት በማን ነው? ፊልም ሰሪው በሰራበት በፊልም ሰሪው ፊልም። ስለዚህ አንድ ጊዜ እኔ ያመኛል። ለምሳሌ ክሪቲካሊ በጣም ቆንጆ ፊልሞች አሉ። ክሪቲካሊ ዋንጫ የተሸለሙ በጣም ዴብዝ ያለው ቫልዩ ያላቸው መሸለም የሚገባቸው ፊልሞች አሉ። እነሱ ገንዘብ ሳይሰሩ ሲቀር ያመኛል፣ በጣም ያመኛል። ግን እነሱን ለመርዳት የሚያስችል አቅም ደግሞ ሲኒማ ቤቶቹ የላቸው። በቁጥር 3 ወይም 4 ናቸው ባለ ህንጻ ሆነው ባለ ሲኒማ ቤት የሆኑ ሰዎች ያሉት እዚያ ጋር። ሌላው በሙሉ ተከራይ ነው። ተከራይቶ በየወሩ እኔ ላፍቶ ሞል 287 ሺህ ብር ነበር የምከፍለው። 287 ሺህ ብር በየወሩ አፉን ከፍቶ እየጠበቀኝ እንዴት ነው እኔ ገበያ የሌለው ፊልም ላበረታታ የምችለው? በዚህ ምክንያት ብዙ የቀሩ ፊልሞችን ስለማውቅ ነው ተስፋ ቆርጠው በሲኒማ ደረጃ ኳሊቲያቸውን የጠበቁ ፊልሞች በሲዲ ወጥተዋል። በጣም ብዙ ማለት ነው። በሴንሰርሺፕ የተነሳ አሁን አንተ ካነሳው ጋር የተገናኘና ሲስተሙ ራሱ የተረሳ ሲስተም ነው። ቀደም ያነሳው የተረሳ ሲስተም ነው የሚያስብለው ለዛ ነው። በየወሩ ያን የሚያክል ኪራይ እየጠበቃቸው ከ20 ከ30 በላይ ሰራተኞች ደሞዝ እየጠበቃቸው ግብር እየጠበቃቸው ታክሲ እየጠበቃቸው የባለ ፊልሙ 50% ሼር ወሩ ላይ እየጠበቃቸው እንዴት አድርገው ነው ሊያበረታቱ የሚችሉት? ስለዚህ ከሚመጡላቸው ፊልሞች ውስጥ የተሻለ ገቢ ሊያስገኝላቸው የሚችለውን ፊልም ይመርጣሉ። ፊልም ሰሪዎችም በተለይ ለመነገድ የሚመጡ ፊልም ሰሪዎችም ትሬንዱን አይተው ሰው ተመልካቻውን የሚፈልገው ኮሜዲ ነው የሚያስቅ ነው ብለው የሚያስቅ ይሰራሉ። አሁን ደግሞ ትራጀዲ ሆኗል፣ ትራጀዲ ይሰራሉ። ከዛ ያለፈ ጥንቃቄ አያደርጉም ለፊልም ኮንቴንት። ወይ ማሳቅ አለበት ወይ ማስለቀስ አለበት። ከዚህ ኤክስትሪም ውጪ ያለ ነገር መስራት አይፈልጉም። አርት ላይ ጥንቃቄ አያደርጉም። ስለዚህ ክሪቲካል የሆኑ ፊልም ተመልካቾችን አያስደስቱ። ባለ ፊልም ቤቶቹን ግን አትፍረድባቸው። ነፍስን ከስጋ ነው ማካከል። መጨረሻ ወደ ሌለው የእልቂትና የስቃይ ቦታ እሰድሃለሁ። በዛ እሳት ውስጥ ሆነ ሞትን ስትመኝ ሞት እንደ ሰማይ ይርቃል። ልቀቀው! መሳሪያውን ጣል። በራዳለ አስክሬኔን ትወስድ ይሆናል እንጂ አንዲት ቃል ከኔ አታገኝ። ቲምላስ ብስራት ጌታቸው እባላለሁ። ሲኒማቶግራፈር ነኝ። ሀበሻዊ ክሊን ይመልከቱ። ፕሮግራሞቻችን እንዴት ናቸው? ይወደዳችሁት እንደሆነ ባለሙሉ ተስፋ ነን። በነገራችን ላይ አስተያየቶቻችሁን መስጠት ለምትፈልጉ በሀበሻ ዊክሊ ዌብሳይት እንዲሁም ደግሞ በሀበሻ ዊክሊ ፌስቡክ ፔጅ እንዲሁም ደግሞ በኢንስታግራማችን በኩል ኮንታክት ልታደርጉን እንደምትችሉ ስገልጽላችሁ በደስታ ነው። ቀጣይ ፕሮግራማችን የሚሆነው የሀበሻ ጊዜ ፕሮግራማችን ነው። በሀበሻ ጊዜ ፕሮግራማችን ላይ እንደተለመደው በጣም አዝናኝ የሆኑ የተለያዩ ፕሮግራሞች ይዘንላችሁ ቀርበናል። ከነዛም ውስጥ በሀበሻ ዊክሊ የሚሰራ ፕራንክ አለ። እንዲሁም ደግሞ ከተለያዩ ሶሻል ሚዲያዎች ላይ የምናገኛቸው እናንተን ያዝናናሉ ብለን የምናስባቸውን ቪዲዮዎች ይዘንላችሁ ቀርበናል። በነገራችን ላይ ሆም ቪዲዮ አዋርድ ስለሚኖረን መወዳደር የምትፈልጉ በአድራሻችን በኩል ያላችሁን ሆም ቪዲዮ መላክ እንደምትችሉ ስገልጽላችሁ በደስታ ነው። እስኪ አብረን እንሳቅ።
that. In the club, party rock. Looking for your girl, she on my jock. Now stop when we in the spot. Booty moving weight like. በዛሬው የሀበሻ ዊክሊ ፕራንክ ዝግጅታችን አክቲንግ ኦዲሽን ወይንም የትወና ተሰጥኦ ውድድር የምናሳያችሁ ሲሆን በዚህ ፕራንክ ላይ ቃለ መጠይቅ የሚደረግላቸው ሰዎች ፕራንክ መሆኑን አያውቁም። ቼክ አድርጉ ማለት በመጀመሪያ እድሉን ስለሰጣችሁኝ በጣም አመሰግናለሁ። ከዛ በመቀጠል ስሜ ሰላም ኃይለ ስላሴ ይባላል። አክቲንግ ላይ ያለኝ ምንድነው ፕሪቪየስ ስሜት በፊት ከ3 አመት በፊት እንደዚህ አይነት ነገር ሞክር ነበር፣ ግን ከዩኒቨርሲቲ ትምህርት ጋር ስለተጋጨብኝ አልቀጠልኩበትም። ነገር ግን በጣም ኢንትረስቲንግ ነኝ፣ መስራት ፈልጋለሁ። ይዋጣልኛል ብዬ አስባለሁኝ። ምን አይነት ካራክተሮችን ሆነሽ መተወን ትችያለሽ? ካራክተሮች አሳዛኝ ልትሰማኛለህ? እኔ በዚህ ሰዓት ይሄ ፍቅር ምናምን የምትለውን ነገር አልሰማም። ምክንያቱም በአሁኑ ሰዓት ፍቅረኛ የሚባል ነገር አያስፈልገኝም። አታሳዝኝ። Of course ትሰማኛለህ? እባክህን በዚህ ሰዓት ይሄ ፍቅር ምናምን የምትለኝን ነገር እባክህን ተወኝ። No problem. በአሁኑ ሰዓት ፍቅረኛ የሚባል ነገር አያስፈልገኝም። ተወኝ በቃ። ልትሰማኛለህ? በአሁኑ ሰዓት ይሄ ፍቅር ምናምን የምትለኝ ነገር አልሰማም። እሺ አልሰማም። ምክንያቱም በአሁኑ ሰዓት ፍቅረኛ የሚባል ነገር አያስፈልገኝም። እባክህ I'm alone. Why have you done this to me, God? ከአሁን በኋላ ጫፌ እንዳነከኝ እንዳትከታተለኝ። አቦታኝ በቃ። እንዴ ምንድነው? እሺ ማለት በጣም የምትወጁ ዘፋኝ ያለ በዚህ ሰዓት ላይ ወደዋለሁ ብለሽ የምታስበው? ሳሚዳን። እስኪ ከሳሚዳን ላይ መቼ የምትወጃት ዘፈን ትንሽ ተጨምሪ። እሺ የልጅ ምኬን It's Mikai. Yep. ልጅ ማኬ ሄ እንዴት ናችሁ? ሄ ሰላም ነው? እዛ ጋር አይታየኝም እጅ ምናምን። እንዴት ነው? አንድ ላይ እስቲ ዘበናዊ ማርዬ እንላለን። አንድ ላይ ዮ ዘበናዊ ማርዬ ዘበናዊ ማርዬ የጨዋልሽ ቅርቅር አንቺ ቆንጆ የኔ ማር ጉስ መታንከረንበ Guys, come on, give me a little credit. ዘበናዊ ማርዬ እስቲ አንድ ላይ ዘበናዊ ማርዬ ክብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ ሄይ ዮ በቃኝ። ክብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ እልፍኙም ተሞላ አንቺም ደስ ይበልሽ ሎሌ ለባላባት ሁሉም ተጠራልሽ። ሰላም እንዴት ነህ? ብዙ ጊዜ ፈልጌ ላገኝ ፈልጌ አጣውክ። ምን አይነት ነገር ነው የምትሰራው? You guys see that? እንዴት እኔ ላይ እንደዚህ ታደርጋለህ? እኔ እኮ አፈቅርሃለሁ። ስለማፈቅር ነው ሁላ ነገር አጣርቼ አውቄ እንኳን ይሄው በር ድረስ መጥቼ ይሄንን ማዋራክ። What are you gonna do now? ምን አይነት ስሜት ነው ያለ? እንዴት አላሳዝንህም? ማፍቀር ይሄን ያህል ኃጢአት ነው እንዴ? እንዴት እኔ ላይ እንደዚህ ታደርጋለህ? እኔ ሁላ ቤተሰቦቼን ጓደኞቼን ትቼ አንተን ብዬ አይደል እንደዚህ ያለሁት? Who do you think I am, Peacock? እንዴት ለኔ እንደዚህ ቅንጣት ያህል ስሜት ታጣለህ? እንዴት እንደዚህ ታደርገኛለህ? እንዴት በጓደኞቼ ፊት ታስቅብኛለህ? Well, thank you. አምላኬ ማንን ነው የማምነው? እሺ ማንን ነው የማምነው? Me or the job?
እኔ ድመት ነው። ለማንኛውም አንተ ጥያቄ ልጠይቅሽ። ጄቲቪን ተመልክተሽ ታውቂያለሽ? ነው ጄቲቪ ላይ ሀበሻ ዊክሊ የሚባለው ነው የኛን ሾው አይተሽ ታውቂያለሽ? አዎ ባለፈው ሳምንት አይቻለሁ። ፍራንክ የሚባለውን ሴግመንትን ታውቂዋለሽ? በደንብ በእውነት በእውነት ይሄ ሾው አሁን ላይ ያለሽው ሾው ፓርት ኦፍ ፍራንክ ነው። አይ ሰላም Awesome! How did you do that? አንድ ሁለት ፍጥረት 3 4 5 6 ይወጣል ዛሬ ጌጉ 9 10 በቃ አረ ሩጥ እንጂ ሩጥ ይሄ ትንሽ ጆካ አለው። ጎል አይታይማ ምን እንደሚያደርግ ጎሉ ፎት 9 6 7 ሶስት ቶሎ ነው 4 ከድር ዘርበል በቃ ሩጥ 10 የት ነው ቦታውን አላወቀውም። ሄኖክ ወንድሙ እባላለሁ። የፊልም ባለሙያ ነኝ። ሀበሻ ዊክሊን ይመልከቱ። የሀበሻ ዊክሊ የመዝናኛ ፕሮግራማችን እንደቀጠለ ነው። በመቀጠል የሚቀርብላችሁ የነጭ ወረቀት ፕሮግራማችን ነው። በነጭ ወረቀት ፕሮግራማችን ላይ ወጣት ሳሙኤል አለማየሁ ዛሬ እናንተን ያንጻል ወይም ደግሞ ይገነባል ብሎ ያሰበውን ንግግር ያቀርብልናል። መልካም ቆይታ። ስኬት ሲገልጹት ቀላል ይመስላል፣ ግን ጥቂቶች ሰዎች ብቻ የሚያገኙት በምርጫችን የሚወሰን ምርጫችን ላይ በምናረጋቸው ጥረቶች፣ ተጽዕኖዎች፣ የምንሄድባቸው መንገዶች ላይ የሚመጣ ውጤት ነውና ስኬት ልክ እንደ እንትን ነው የማየው። ለምሳሌ ከአዲስ አበባ ተነስተን ባህር ዳር መሄድ ብንፈልግ ትኬት እንቆርጣለን መጀመሪያ። ባህር ዳር እንደምንሄድ አይተነው ነው ትኬቱን የምንቆርጠው። የመጀመሪያው ደረጃ የስኬት መነሻ በአእምሯችን ውስጥ መዳረሻችንን ማየት ነው፣ ምንደርስበትን ቦታ ማየት ነው። እንበልና መኪና መፈብረክ የሚፈልግ ሰው ካለ በቀላሉ ማለት ነው፣ ኦር ጋዜጠኛ መሆን የሚፈልግ ሰው ካለ፣ ትልቅ ስኬታማ የንግድ ሰው መሆን የሚፈልግ ካለ መጀመሪያ ያንን በአእምሮ ውስጥ ማየት መቻል አለበት። ልክ እንደ አንድ ኳስ ብዙዎቻችን እናያለንና እሱ ምሳሌ ያደርጋለሁ። ልክ ኳስ ላይ ፔናልቲ ሊመታ ሲል ወይንም ሚሊጎሬ ሊመታ ሲል እንደ ተጫዋች ኳሱን ካስቀመጠ በኋላ መጀመሪያ ካያችሁት ጎሉን ነው የሚያየው። የቱ ጋር እንደሚመታ ይመርጣል። ስኬት እዛ ጋር ነው የሚጀምረው። በአእምሯችን ውስጥ ምን ማድረግ እንደምንፈልግ
ምን ማምጣት እንደምንፈልግ ውስጣችን ማየት መቻል አለብን። ያ ስኬት ግን በሌላው አንዱ ደረጃው ተጽዕኖ የሚፈጥርበት ምንድነው? ብዙዎቻችን አንድ ምሳሌ አለኝ። ታናሽ ወንድሜ 4-5ኛ ክፍል እያለ ምን ታያለው ወደ ውጪ ስትወጣ ብለን ጠየቅነው። የመጀመሪያ ምላሹ ቧንቧችንን ያለው አለ። ኖ አለ። ሁሉም ቤተሰብ ነበር ውስጥና ሌላ ምን ታያለ ስንለው ከቧንቧው አልፎ አትክልቶች ነበሩና እነዛን አትክልቶች ያለን አለ። ተበሳጨን። ሌላ ምን ታያለ ስንለው አለና ልክ ሕፃን ልጅ ደክሞት እንደሚያወራው አጥሩና ያለው አለ። የዛኔ እንዳልገባን እኛ ገባን እሱ ሳይሆንና ሰዎች ሲያዩ በዚህ ሪል አይናችን አሁን በዚህ በአካል በምናየው አይናችን ነው የምናየው ከፊት ለፊታችን ያለውን ነገር ግን በውስጣዊው አይናችን ወይንም ምናብ በምንለው ማየት ስንችል ትልቁን ደረጃ መጠጋት የምንፈልገውን ካለ ገደብ ካለ ሊሚት ማየት ስንችል የዛኔ ሁለተኛው የስኬት መነሻ ነው ብዬ ያስባለሁ። ሶስተኛው ቁልፍ ነገር ልክ መጀመሪያ ላይ ስኬት የምርጫዎቻችን መዳረሻ ነው እንዳልኩት ያንን በአእምሮአችን ያየነውን ነገር ገደብ ያልሰጠነውን ነገር ለመስራት የምንከፍለው ኮሚትመንት ወይንም ደግሞ የምናወጣው ይሄ የኃይሎቻችን የምናረጋቸው ጥረቶች ስትራግሎች በእነሱ የሚወሰን የሶስት ቁልፍ ነገሮች መነሻ ነው ብዬ ነው የማስበው። የመጀመሪያው ማየት ነው ስኬቶቻችንን፣ ሁለተኛው ገደብ አለማበጀት ነው፣ ሶስተኛው ግን ደግሞ እሱን ለማሳካት የሚያስፈልገውን ነገሮች ሁሉ በተግባር መክፈል ነው ለኔ ስኬት ማለት ነው። ድምፃዊ ራስ ሙሌ ይባላለሁኝ። አበሻ ዊክሊን ተመልከቱ። የዓለማችን ቴክኖሎጂ በተለያዩ ዘርፎች ከቀን ወደ ቀን ብሎም ደግሞ ከዘመን ወደ ዘመን በእጅጉን እያደገ ይገኛል። እንግዲህ ዛሬ በሀበሻ ቶፕ 10 ፕሮግራማችን የምናቀርብላችሁ ዓለማችን የደረሰበት 10 ምርጥ የሕክምና ቴክኖሎጂዎች ይሆናል። አብረን እንመልከት። በዛሬው ምርጥ 10 ፕሮግራማችን ይፈጠራሉ ተብለው የሚጠበቁ ምርጥ 10 የህክምና ቴክኖሎጂዎችን የምናሳያችሁ ይሆናል። 10 ሴራኖስ ሻይንስ ኦር ፌልስ እጅግ በጣም ርካሽ የደም መመርመሪያ ማሽን ሲሆን አንዲት ቢሊዮነር ሴት ናት ይህንን ማሽን ለገበያ ያወጣችው። ይህ ርካሽ ማሽን ዲኤንኤ እና ሌሎች ምርመራዎችን እያደረገ እንዴት ርካሽ ሆነ? የብዙ ሰዎች ጥያቄ ሆኗል። 9 ኢንተርኔት ኦፍ ቲንግስ ሆስፒታል በቤት ውስጥ በመስታወታችን፣ በጥርስ ብሩሻችን፣ በሽንት ቤት ሲንካችን በረገጥነው ወለል አማካኝነት ጤናችንን ውስጣችንን የሚያሳየን የቴክኖሎጂ ፈጠራ ነው። 8 ባዮ ፕሪንቲንግ ኦርጋኖቮ ነው የሰራው። አንድ ሰው ጉበቱ ቢጎዳ ይህ መሳሪያ ጉበት ሊሰራለት ይችላል። የመድኃኒት አምራቾች የሰሩትን መድኃኒት በእንስሳ ላይ አይሞክሩትም። በዚህ መሳሪያ አማካኝነት ከሰው አካል ጋር ይገናኛሉ ተብሎ ይጠበቃል። 7 ሂዩማኖይድ ሮቦት ቦስተን ዳይናሚክ ነው የሰራው። ይህ ሮቦት ታካሚዎችን የሚጎበኝ የሚያዝናናና የሚያበረታታ ሲሆን የመጀመሪያው ነርስ ሮቦት ይሆናል ተብሎ ይጠበቃል። 6 ፉድ ስካነርስ እነዚህ መሳሪያዎች ምግቦችን የሚያጠኑ ናቸው።
የስኳር መጠንና ሌሎች በውስጥ የያዛቸውን ንጥረ ነገሮችን የሚናገር ማሽን ነው። 5 ሜዲካል ሲቭ የኤክስሬ ባለሙያዎች አንድ ከፍተኛ ችግርን ለማወቅ ብዙ ተመሳሳይ ውጤቶችንና ምክንያቶችን ማየት አለባቸው። ይሁንና IBM የተባለው ካምፓኒ ይህንን ሊፈታ የሚችልና እያንዳንዱን ውጤት በፍጥነት ሊሰጥ የሚችል ፈጠራን ያደርሳል ተብሎ ይጠበቃል። 4 ስማርት አልጎሪዝምስ ይህ ግኝት የምንጠቀማቸው ለኑሮ የሚያገለግሉ ዕቃዎች እያንዳንዱን የምናረጋቸውን ተግባሮች እየለካ የሚነግረን ሲሆን በነገረን መረጃ መሰረት ሕይወትን መጠበቅ ለራሳችን ይተዋል። 3 ፋይበር ትሮኒክስ የለበሱት ልብስ ስለ እርሶ ይናገራል። ይህ ፋይበር ትሮኒክስ የተባለ ግኝት ከለበሱት ልብስ ጋር በመገናኘት ሰውነቶትን ይቆጣጠራል። ሲተኙም ሆነ ስራ ላይ ሲሆኑ፣ ሲጓዙም ሆነ ሲቀመጡ ሁሉንም የሰውነቶትን ሂደት ይቆጣጠራል። 2 ኦግመንትድ ሪያሊቲ ይህ ፈጠራ በውስጣችን ላይ የታዩና የተቀረጹ ነገሮችን ጨምሮ እኛ የማናያቸውን ነገሮችን በብርሃን ምስል የሚያሳይ ሲሆን የደም መጠንንና ሌሎችንም ሲያሳይ ለሕክምና ትምህርት ያገለግላልም ተብሏል። 1 ቨርቹዋል ሪያሊቲ በዚህ ቴክኖሎጂ ታካሚዎች ወደ ሆስፒታል ከመሄዳቸው በፊት ሆስፒታሉ ምን እንደሚመስልና ምን አይነት ህይወት እንደሚገጥማቸው ይመለከታሉ። ስለራሳቸው የበሽታ አቋምም ያውቃሉ። በዚህም ሆስፒታል መግባትን የሚፈሩ ሰዎች ተጠቃሚ ይሆናሉ ተብሎ ይጠበቃል። ውድ ተመልካቾቻችን የዛሬው የሀበሻ ዊክሊ ምርጥ 10 ፕሮግራማችን ይህንን ይመስላል። ቸር ሰንብቱ። ስሜ መልሰው እንድሪያስ ይባላለሁ። የህዝብ ትራንስፖርት ሹፌር ነኝ። ሀበሻ ዊክሊ ይመልከቱ። እየተመለከታችሁ ያላችሁት ሀበሻ ዊክሊ ነው። ቀጣይ ፕሮግራማችን የሚሆነው የሀበሻ ፊልም ሪቪው ፕሮግራማችን ነው። በሀበሻ ፊልም ሪቪው ፕሮግራማችን ዛሬ ምን ፊልም ነው የሚቀርበው አብረን የምንመለከተው ይሆናል። መልካም ቆይታ። ይሁዳ ነኝ ለመስራት ስንሞክር ሁላችንም ጋር ያለ ስቶሪ ነው የምንሰማው ስቶሪ ስለሆነ እኛ አቅማችንን ማለት ነው ማለት አንዳንዴ ትልቅ ታስብና ወደ መሬት ግን ለማውረድ ይከብዳል። ስለዚህ ከኛ አቅም ጋር ሊሄድ የሚችል ስክሪፕት ሳስብ ተጽፎ የተቀመጠ ነበረ። ከዛ ይሄን እንስራ ሲባል በቃ ሪሬት አድርገነው አመጣነው። ይሁዳ ነኝ ካሉት ፊልሞች ወጣ ያለ ነው። አሁን ያሉት ፊልሞች በብዛት ሮማንስ ኮሜዲ ናቸው። ይሁዳ ነኝ ደግሞ ሜሎድራማ ነው። ሮማንስ ነገር የለውም። እንዳለ በሐሳብ ስርቆት ላይ የተመረኮዘ ወጣ ያለ ፊልም ነው። ምንም ካሉት ፊልሞች ጋር የሚገናኝ ነገር የለውም። አዲስ ሐሳብ ይዞ የመጣ ነው። የዘፈኑ ዝነኝነትሽን ሳትጨርሺ በትወናውም በፕሮዲሰርነቱ በመስመስ ትይበላ እዚች ዓለም ላይ ስኖር ሌባና አጭበርባሪ ጋር መኖር አይቻልም ብዬ እንግዲህ ደግሞ የሆነ ሽሮ ወጥ እንደምወድ ምናምንም ጨምረህ ጻፍበት። ያው ይሄ ህዝብ ሽሮ ወጥ አርቲስት ወዳለው ሲወደኝ ጨምረህ ይሁዳና ክርስቶስ አንቲ የሆኑ ገጸ ባህሪዎች ናቸው እንደ ካራክተር ተወስዳቸው ማለት ነው። እና የአይዲዮሎጂ ፊልም ነው። አንድ የይሁዳ ኮንሰፕት አለ፣ አንድ ደግሞ የክርስቶስ ኮንሰፕት አለ። ሶዛት እኔ የማስብበት አንድ ሜተድ አለ ማለት የሆነ መልካም ሐሳቢዎች አሪፍ ቢሆኑ ግን የይሁዳ ሐሳቢዎች ደግሞ ለመኖር በጣም አሪፍ ናቸው። ብዙ ጊዜ ልክ ይሄ ሐሳባውያን የሚባሉ ሰዎች ይገፋሉ። እውነትን መልካምነት ምናምን የሚሉ ሰዎች ማለት ነው። አንቲ የሆኑ ሰዎች ግን ሾርት ከት መንገዱ ቀላል ነው። ዓለም በጣም ትመቻለች ለይሁዳዎች ማለት ነው። እውነት ለመናገር ደግሞ ብዙ ነገሮች የተሰሩት ደግሞ በይሁዳዎች ናቸው።
ተጠራጣሪዎች፣ አሳቢዎች፣ ጠያቂዎች፣ ፈታኞች ናቸውና ልክ አሁን ያለንበትን ዓለም ይሄን አይነት ሼፕ እንዲኖራት ያደረጉት። ከዛ ያው እኔ የመጣሁት ወግ ጸሐፊ ስለሆንኩኝ ከአይዲዮሎጂ ነው የመጣሁት። አሁን ለምሳሌ አንድ ሲኒማቶግራፈር ዳይሬክተር ቢሆን ልክ ፊልም ላይ ሲመጣ ሞር የሚያስጨንቀው ቴክኒካል የሆኑ ፓርት ነው። እኔ ደግሞ ከወግ ከልብ ወለድ ጸሐፊ ስለመጣ ሞር የሚያስጨንቀኝ ሐሳብ ነው። የሐሳብ የሚይዘው ኮንቴክስት ማለት ነው። መጀመሪያ ካራክተሯን ሲጻፍ ጀምሮ አቅ ነበረ። እንደ ጓደኞቹ በግሩፕ ነው የሰራነው። ስለዚህ ስክሪፕቱን አንብቤ መርጬ እንደዚህ መስራት አለብኝ ምናምን የሚል እንትን አልነበረኝም። ማለት ያው እንደምሰራው ያወቅኩት ነው ሲጻፍም የነበረው። ከዛ ውጪ ደግሞ በሰራት ደስተኛም ነበርኩኝ። ለኔም ለየት ያለሽ ካራክተር ነበረች። እስካሁን ከሰራዋቸው ፊልሞች እንደ ካራክተር ትንሽ ለኔ ወጣ ያለ ነገር ይዛ ነው የመጣችው። ስለዚህ ደስተኛ ነበርኩ በመስራቴ ማለት ነው። እኔ ምን ቅድም እንዴት አድርገህ ነው የክፍሉን ቁልፍ የሰራካት? በጣም አስገረምከኝ። እንዴት አድርገህ ሰራክ? ከፊልም ላይ እቺ በጣም ነው ሰርፕራይዝ ያደረከኝ። በጣም ከእድሜ በላይ ነህ። እድሜና ስራ በፍጹም አይገናኝም። ምን ታረጋለሽ? የስራ ነገር ነው። ለማንኛውም በመጀመሪያ ባላፈው ስላጠፋው ይቅርታ ታደርግልኛለህ አይደል? በመቀጠል ደግሞ አንድ ነገር እንድታረግልኝ እጠይቅሃለሁ። የምችለው ከሆነ ችግር የለም፣ ግን ምግብ ስላልበለው በባዶ ሆዴ ከምከራተት ምሳ መብላት እፈልጋለሁ። እንሰማለን። በቃ የሆኑ አማተር የሆኑ ጸሐፊ ጓደኞች አሉኝና ገሌ እኮ ስክሪፕቴን ሰረቀው ይባላል። እንትና እኮ ርዕሱን ከኔ ነው የወሰደው ምናምን ያው የምንቀመጥባቸው ካፌዎች ምናምን ሲወራ ሰማለሁና ማለት ይወራል እንጂ አልተሰራም። እና ይሄ ፕላጃሪዝም ላይ የሐሳብ ስርቆት ላይ ነው የሰራነው። አንደኛ ታሪኩ ደስ ይላል። ሁለተኛ ካራክተሯን ጥሩ ናት፣ ወድጃታለሁ። ከኔ ጋር ያው ሰራታለሁ ብዬ አስቤያለሁ እና ለዛ ነው የሰራት። ክሯችን አንድ ፕሮዳክሽን ያቋቋም ነው። ዳይሬክተሩም፣ ረዳት ዳይሬክተሩም፣ ፕሮዲውሰሩ ሁላችንም አክተሮች አንድ ላይ ነው የሰራነው። ያው ፊልም እንስራ በሚል ተነስተን ነበር፣ መነሳት ላይ ነበር። ከዛ ዳይሬክት ያደረገው ልጅ ወንድማገኝ ለማ ራሱ ስክሪፕቱን ጻፈው። አይዲያው ላይ ብዙ አውርተንበትና አንሸራሽረነው ነበር። ከዛ በኋላ ነው የሰራነው። ይሆና ነው 50 ሺህ ሰው ለማየው ፊልሙ 50 ሺህ ብር ትከፍላለች። አሁን ኢትዮጵያ ፊልም ተሰረቀ አልተሰረቀ እነሱ ራሱ ከህንድና ከአሜሪካ እንደሚሰርቁ ይሁዳ ነኝ ሲባል አክተሮቹ አብሮኝ ያሉ ፕሮዳክሽን ልጆችም ፈሩ። እንዲህ ሰው አሁን ይሄን ያየዋል ምናምን ያስፈራል። ርዕሱ ከበድ ያለ ነው። በጣም ብዙ ሰው ርዕሱን ቀይሩት ምናምን ሲሉን ነበረ። ግን እኛ ከልክ እንትኑን የሚመጥነው ርዕስ ስለሆነ ወደነዋል። ለሚዲያ ይሆናል አይሆናው ርዕስ በብዛት እንደዚህ ነው አይደል የሚባለው። ግን ከዛ ባለፈ እኛ ስናስብ የነበረው ቲማችን ምንድነው፣ ርዕስ ደግሞ ለቲም የሚሰጥ ስያሜ ነውና ቲማችን ምንድነው፣ ስቶሪው የያዘው ቲም ምንድነው፣ ቲሙን ይገልጸዋል ወይ። ከዛ ስቶሪው የተሸከመችውን ካራክተር አለች። የዛችን ካራክተር ምግባር ሂደቱ መናገር የፈለግነው ነገር ገላጭ ሆኖ ስላገኘ ነው። ከዛ በኋላ ተስማምተንበታል። እኔ የማንን ፍልፍል ህፃን መንደር ለመንደር ስፈልግና በቃ ከሄደ ብላችሁ ፈልጋችሁ። እሺ ወይዘሪት ምን ድረዳሽ ነው? ካሜራና ኤዲቲንግ ላይ ቴክኒካል ቫራይቲዎችን ለመፍጠር አስበን ነበር የተነጋገርነው። መጀመሪያ በሁለት ሎኬሽኖች ላይ ቴክኒካል ቫራይቲዎችን ለመፍጠር ችለናል። ፐርፌክት የሆኑ ቀረጻዎችና ከዛ ደግሞ እንደየሰፈሩ ስሜትን ሊረብሹ የሚችሉ ቀረጻዎች በመጠቀም ካራክተሮቹ ላይ ያለውን ቫራይቲ ኦዲየንስ ላይ ለማስተጋባት ሞክረናል። ፊልሙ ላይ በጣም ብዙ አስቸጋሪ ነገሮች ነበሩ። ሲጀመር እኔ ፕሮዲዩስ ላደርግ አላሰብኩም ነበር። እኛ ልክ እንደ ክሩ አባል ተሰባስበን ወንዴ ዳይሬክት ሊያደርግና የሱን ጽሁፍ ልንሰራ ነበር ሐሳባችን። ከዛ አንድ ፕሮዲዩሰር አግኝተን ነበረ። ያ ፕሮዲዩሰር በሆነ መንገድ እንትን አላለም። መጨረሻ ላይ ከኛ ራቅ። ከዛ ሲርቅ ያ ሞቲቬሽናችን እንዲባከን አልፈለኩም። እኔ ያለችኝን ያው ከጎረቤትም ከምንም አሰባሰብ
ለምን አናረገውም በሚል ሐሳብ እንትን አደረግን። ብቻ የኔ ብቻ ሳይሆን የሁሉም የክሩ አባል እንትን ነው። ምንም ፕሮዳክሽኑ ትንሽ ሎ በጀት ቢሆንም አርት ዳይሬክቲንግ ደግሞ ሎ በጀት ላይ በጣም ከባድ ነው ለመስራት። ቢሆንም ግን አንዳንድ ነገሮችን ክሬቲቪቲ ለማድረግ ለመፍጠር አርት ዳይሬክቲንግ ስቶሪን በደንብ ዴቨሎፕ ለማድረግም ካራክተርንም በደንብ ለመግለጽ የሚጠቅም አንድ ዘርፍ ስለሆነ ያለው አቅም ትንሽ እንኳን ቢይዘንም የተሻለ ነገር ለመስራት ሞክረናል ብዬ አስባለሁ። ይሄን ሲመጡ ቀኝ ልስጣቸው ሁለቱንም ከመቹስ መልሰልኛ አቻምሽ አንዴች ብሏጮ ማራስናት ይሄ የብር ጉዳይ አይደለም። ምን አይነት ልቅም ነው ያለብኝ? አዲስ ነገር አንደኛው ነገር ማለት እኔ በጣም በኮንፊደንስ የምናገረው ነገር ከአማርኛ ፊልም ሲባል የሚታሰበው የፍቅር ስቶሪ ከሌለው ፊልም አይመስልም። ፖስተሩ ለተወሰኑ ሰዎች ሳሳያቸው ቃል ኪዳን ታምሩና ህፃን ኢዮብ ዳዊት ናቸውና ወንዱስ ማን ነው ይሉኛል። ማለት በቃ አይምሮአችን ውስጥ ያለው ነገር በቃ የፍቅር ፊልም ነው በቃ ማለት አንደኛው ነገር ከሮማንቲክ ኮሜዲ ሐሳብ 100% ወጥቻለሁ። ማለት ያለ ፍቅር ታሪክ ፊልም በጣም መሰራት ይችላል። ምክንያቱም ማንኛውም ሐሳብ ፊልም መሆን ስለሚችል ማለት ነው። አንደኛው ነገር እሱ ነው። ከታኘኩ ከሚባሉ ሐሳቦች ወጣ ለማለት ሞክረናል። ሁለተኛው ነገር ሊደፈሩ ያልቻሉ ኮንሰፕቶች አሉ። ትንሽ በአይዲዮሎጂ ደረጃ ትንሽ የሚያስፈሩ ማለት ነው። ማህበረሰቡ ልክ ነው ብሎ አምኖባቸው ግን ጥያቄ ማንሳት የሚያስፈራል ማለት ነው። በተለይ ፊልም ላይ መጽሐፍ ላይ እንደፈለግን መሆን ይችላልና አንዳንድ ሐሳቦችን ደፈር ለማለት ሞክሬያለሁ። በፍቅር ላይ የተመሰረተ ፊልም ነው በብዛት የሚሰራው። እኛ ትንሽ ለመሞከር የፈለግነው ፊልማችን እንዴት እየተሰራ እንደሆነ ኦዲየንስ አያውቅም እና ትንሽ ፊልማችንም ራሱ ፊልም መሆን ይችላል አሰራሩ በራሱ ማለት ነው። ስለዚህ ትንሽ የነበሩትን እንትኖች ማሳየት ሞክረናል ብዬ አስባለሁ። ሁለት ደግሞ ብዙ ጊዜ ሜን ካራክተሮች ወንዶች ናቸው። እስካሁን በነበሩት ብዙዎቹ ነው መልክ ሊኖር ይችላል፣ ግን ሴቶቹ ሜን ካራክተር ይባላሉ እንጂ ለወንዱ ረዳት ሆነው ነው የሚቀርቡት። እዚህ ላይ ሜን ካራክተር ሴት ነች ታሪኩን ይዛው የምትሄደውና እሱም ለየት ያደርገዋል ብዬ አስባለሁ። አንዳንዴ ለፊልም ባለሙያዎች የሚያስተላልፈው ነገር አለ እሱ ፓርቱ። እንደገና ደግሞ የይሁዳኔ ላይ የፍቅር ታሪክ የለውም። አዲስ ነገሩ ፕላጃሪዝም ላይ ነው ፊልሙ የሚያጠነጥነው። እስካሁን የምናያቸው ይሄኛው ሰስፔንስ ኮሜዲ ነው፣ ሌሎቹ ሮማንስ ኮሜዲ ናቸው። የተለመዱ አይዲያዎች ናቸው ብዙ ጊዜ የምናያቸው። ይሄኛው ግን አዲስ ፍልስፍና በብዙ የተጨቆኑ ሰዎች ወይም ብዙ ትልልቅ ሰዎች ያሉት በብዙ የተጨቆኑ ሰዎች አይምሮ ላይ እንደሆነ የምንመለከትበት ነው። እሱም እንደዚህ ነው የሚለው። ይሄኔ እኮ ስለ ወንድሙም ራሱ ምንም የሚያውቀው ነገር ላይኖር ይችላል። ይልቅ ጊዜ የለሽ፣ መፍጠን አለብሽ። ሌባው የሰጠሽ ሰዓት ሳያልፍብሽ ቶሎ መሄድ አለብሽ። ሜሪም ኢንተርቪው ስጨርስ ደውላለሁ ብላለች። እና ሂጂ እያልሽ ነው? አዎ። እሱስ ቢሆን ህግ ባለበት ሀገር ምን ያመጣል? ህግ እኔ አንድ ነገር ከሆንኩ በኋላ ህግ ምን ይሰራልኛል? ብዙ አስቸጋሪ ነገሮች ነበሩ። የሰዓት ጉዳይ በጣም በሆነች ጊዜ ውስጥ ነው ቀርጸን ልንጨርስ ያሰብነው። በዛ ጊዜ ውስጥ እኛ ሁላችንም አብዛኞቻችን አዲስ ስለነበርን ሁሉ ነገር የሚገጥመን ነገር አዲስ ስለሆነብን በጣም ጭንቀት ፈጥሮብን ነበር። ግን ያንን ጭንቀት ተወጥተናል ብዬ አስባለሁ። እግዚአብሔር ይመስገን። ብዙ አስቸጋሪ ነገር ነበር ማለት ፊልም መስራት በራሱ አስቸጋሪ ነው ብዬ ነው የማስበው። እንደኔ ደግሞ ኃላፊነታችን አንድ ብቻ አልነበረም። እየሰራን በነበረበት ወቅት ሁላችንም የሁሉንም ስራ ኃላፊነት ይዘን ነው እየተወንን ስለሌላው ቀጥሎ ስላለው ሲን ምን መደረግ እንዳለበት እናስብ ነበር። እንደ ተዋናይ ብቻ ላይሆን ይችላል የምትሰራው እንደዚህ የቲም ስራ ስትሰራና ትንሽ እሱ ከባድ ነበር። አንዳንድ የሚከብዱ ነገሮች ነበሩ ከጊዜ አንፃር እንዳልከውም ከበጀት ከወጪዎች አንፃር ምናምን የሚከባብዱ ነገሮች ነበሩ። ግን ያው በመተካካት ምናምን በእንደዚህ አይነት መልኩ እንደምንም ጥረን ሰርተናል። ልክ እንደ ይሁዳ ወዳጅ
በዚህ እምነቴ የበላ ራስ ወዳዶኝ ስታመን ያልታመንኩ ሂሳብ ያስላ በካራክተር ስሟ ህይወት የሷን አንድ የቤቷ ሲን ጎጆ ውስጥ የሚቀረጽ ነበረ እና በጣም ሃርድ ላይት እየተጠቀምን ነበረ እና ላይቱ ከፍ ብሎ ጭር ላይ ተጠግቶ ነበረ እና ሬክ አድርገን ዳይሬክተሩ ምንድነው ጭስ ይሸተኛል ምናምን ይላል እና እኔ እንጃ ምናምን ብለን በቃ ዝም ብለን መስራት ቀጠልን። ከዛ ለካ ላይቱ ግሎ እሳት አስነስቷል። እኛ አላየነው። ከስር በጣም አንዷ ካራክተር ወይኔ እሳት ብላ ተነስታ ከፍሬም ወጣ እየሮጠች ሄደች። በጣም ቶሎ ማታ ነበረ፣ ቦጋለ ንፋስም ነበረ። በጣም እንደተደናገጥን ቶሎ በውሃ አጠፋነው። ልክ አጠፋን ብለን ስንጨርስ ደግሞ ከላይ እየነደደ ነው። ከኛ ሳናየው ከስር ጠፍቶ ከላይ ጭር ነበረና ያን ቀን በጣም ተደናግጠን ነበረ። ቀርጻ ከጀመርን ሁለተኛ ቀናችን ነበርና ያገጠመኝ አረሰውን በጣም ጀማሪ ስንሆን ማለት ነውና ሞር ቲዮሪውን ለማውረድ ስለምንፈልግ በጣም ስትረስ ውስጥ ነበርን። በጀትም አይበቃም ምናምን እና የመጀመሪያ ሰሞን በጣም እኔ ጭንቀት ውስጥ ነበርኩኝ። የመጀመሪያ ነው ማለት ሁለቱ አክተሮች በተለይ ከብዙ ዳይሬክተሮች ጋር ሰርተዋልና እደነግጥ ነበር። ከዛ በጣም ጧት ተነስተን እስከ ማታ ነው የምንቀርጸው። ከዛ አቤት ተኝተናል። በቃ መሻ 5 ከምናምን ላይ ማታ ተኛንና ሁላችንም መቃጀት ጀመርኩ ያለ ልማዴ ማለት ነው። የእውነቴን ነው የምልህ። ከዛ ተነሳው በውስጥ ልብስ ብቻ ነኝ ያለሁት። አብሪን ከጎን ያለው ልጅ እግሩን አስተካክላለሁ። ከዛ ከኋላ ካሜራማኒ ቤኪ ያለ የመሰለኝ እሺ ቤኪዬ ሬዲ ነን አክሽን አልኩ ለሊት ላይና ከጭንቀቱ ብዛት እና ከዛ እነሱም ነቁ ደነገጡ ምናምን እቺን አስታውሳለሁ። ማለት እኛ ይሄን ፊልም ስንሰራ ምንም ኖሮን ሳይሆን በጣም ጥሩ ጓደኝነት ነበረ እና በጣም ጥሩ ጓደኝነትና የሁሉም ሙያ ስብጥር የሆኑ ሰዎች ነበር። ሁሉም ሙያ ውስጥ ሁላችንም አለንበት እና ይሄ ሲሆን የሆነ ነገር ስራዎች በጣም በብዙ መንገድ ይቀላሉ እና የሆነ አሁን መውጣት ያቃታቸው ልጆች እንደዚህ የሆነ ጓደኝነት ፈጥረው የሆነ ትንሽ እንትን ቢሉ የሆነ ራሱ እንትኑ ሁኔታው ራሱ እየደገፋቸው ይሄዳል። አንድ ሰው ስክሪፕት ጎበዝ ነኝ ብሎ ወይ ዳይሬክቲንግ ጎበዝ ነኝ ብሎ ከሚቀመጥ ሌላ ደግሞ ወይ ካሜራማን ጓደኛ ቢይዝ ወይ ሌላ አርት ዳይሬክተር ጓደኛ ቢይዝ እንደዚህ እንትን ቢል ብዙ ነገሮች ይቀላሉ ብዬ አስባለሁ። አንደኛ ማመስገን እንፈልገው ማለት እንጂ ካሊ ብዬ ሳይሆን ከኛ በፊት ማለት ለካ አሁን እኔ ልክ ጀማሪውኝ በጣም እተች ነበር። ለካ በማይመች ሲቹዌሽን ነው ፊልም የሚሰራውና ከኛ በፊት እንዲ ያለችዋን ስፔስ ተጠቅመው ማለት የሀገራችን ፊልም ኢንዱስትሪ እየተኮረከመም ቢሆን እዚህ ደረጃ እንዲደርስ ያደረጉ በቃ ባለሙያዎቹ በሙሉ አመሰግናለሁ። መልካም ቆይታ ከሀበሻዊ መዝናኛ ፕሮግራሞቻችን ጋር። የሀገራችን የፊልም ኢንዱስትሪ በየዕለቱ በእጅጉን እያደገ ይገኛል። ይሄ ደግሞ ለፊልም ኢንዱስትሪው በእጅጉን ይጠቅማል ብዬ አስባለሁ። ምክንያቱም አንድ ፊልም በወጣ ቁጥር ከሌላኛው ፊልም የተለያዩ ቴክኒኮች የመማር እድል ይፈጥርለታል። እንዲሁም ደግሞ ፉክክር በኖረ ቁጥር የተለያዩ አዳዲስ ነገሮች ለመፈጠር እድል ይኖራቸዋል ማለት ነው። እንግዲህ ወደ ቀጣይ ፕሮግራማችን ስናልፍ የምናገኘው የኢትዮጵያን ቦክስ ኦፊስ ፕሮግራማችን ነው። በኢትዮጵያን ቦክስ ኦፊስ ፕሮግራማችን ላይ ተመልካች ገብቶ በተመለከተው ብዛት ሬት አድርገን ከ1 እስከ 10 ወደ እናንተ የምናቀርብበት ፕሮግራማችን ነው። ወደ ቦክስ ኦፊስ
የሀበሻ ዊክሊ የሳምንቱ ኢትዮጵያዊ ፊልም ሀበሻ ቦክስ ኦፊስ 10 በብዛት የታዩ ፊልሞች። በ10ኛ ደረጃ ላይ የተቀመጠው ኢትዮጵያዊ ፊልም ትወደኛለች። 9ኛ የሰፈሬ ልጅ። 8ኛ ይመችሽ። ብቻዬን ልደቴን ላከብር ነው። ቆይ ግን እኛ ተወልደን ነው እንዴ? ምን አውቃለሁ በቅላላ በፍጹም ይሄን ካንቺ አልጠብቅም። Nobody cares about my happiness. የቀረበው ሁሌ እንደምሾፍ የምግብ መጨረሻ ነው። የምግብ መጀመሪያውን ጸጫት አፈት ያለውን ሹካስተን ቢላፋሽተን የምንበላውን ስጠን። አረ ብሩኬ ቀበሌዎች እኮ ስለኛ አይደለም መመስከር ሰለቻቸው። ከስንቱ የአውሮፓ ሀገራት እየሄዱ በሚሊዮን በትሪሊየን እየተበደሩ ስቀቱ እንዴት አድርጓቸው ይሆን? ወይ አፍሪካዬ እኔ እስከ ቀለበል እንዴ ጭራሽ ካንተ የባስ ቂጧን ጣልሽ ዱርዬ ከኔ ዘብዬ መጣው። 7ኛ ደረጃን የያዘው ፊልም ያምራል ሀገሬ። 6ኛ ይሁዳ ነኝ። 50 ሺህ ብር ተከፍላለች። አሁን ኢትዮጵያ ፊልም ተሰረቀ አልተሰረቀ እነሱ ራሱ ከህንድና ከአሜሪካ እንደሚሰርቁ እኔ የማንንም ፍልፍል ህፃን መንደር ለመንደር ስፈልግ ነው። በቃ ከሄደ ብላችሁ ፈልጋችሁ እሺ ወይዘሪት ምን ድረዳሽ ነው? አቻምሽ አንዴች ብሏጮ ማራስ ናት። ይሄ የብር ጉዳይ አይደለም። ምን አይነት ልቅም ነው ያለብን? አንቺን ወጣሽ አምስተኛ ጳጉሜ 7። 4ኛ ደረጃን የያዘው ኢትዮጵያዊ ፊልም ፈታኒ። 3ኛ ስስት 2 ኒሻን። በሳምንቱ በብዛት በተመልካች የታየ ሁለተኛ ፊልም። 1ኛ የአንተነህ ኃይሌ የእግዜር ድልድይ። በጊዜ መቼት ወደ 1960ዎቹ ወስዶ የእድገት በህብረት ጊዜን የሚያሳየን ልብ አንጠልጣይ የፍቅር ፊልም። ሄኖክ ወንድሙ እና ጸጋነሽ ኃይሉ በመሪ ተዋናይነት ይተውኑበታል። ዛሬ በቂ ሰዎች በልባቸው ሲመሩ ክፋት ቦታ ያጣል፣ ነገሮች ያኔ ይዋባሉ። ከእናት ከአባታችሁ ቤት ርቃችሁ እዚህ ድረስ የመጣችሁት ረፍት ለማድረግ ወይንም የሰለቻችሁን ከተማ በዚህ ቦታ መንፈሳችሁን ለማደስ አለ። አህያም የጌታዋን ቤት አትስት። ልቀቀው! ሳሪያውን ጣብ በራዳለ። ውድ ተመልካቾቻችን የሳምንቱ የሀበሻ ዊክሊ ቦክስ ኦፊስ ፕሮግራማችን ይህንን ይመስላል። የቁጥር መረጃን የሰጣችሁንን ሲኒማ ቤቶች እጅግ አድርገን እናመሰግናለን። ሳምንታዊ የመዝናኛ ፕሮግራማችን ይህንን ይመስል ነበረ። እስካሁን ድረስ ፕሮግራሙን በመብራት አብሬያችሁ የቆየሁትኝ እኔ ሀና ይትቻ ከመላው የዝግጅት ክፍሉ ጋር በመሆን ነበረ። እንግዲህ በፕሮግራሞቻችን ዘና ብላችኋል ብዬ ተስፋ አድርጋለሁ። አስተያየቶቻችሁን መስጠት ለምትፈልጉ በ8022 አጭር የጽሁፍ መልእክት እንዲሁም ደግሞ በፌስቡክ ፔጃችን ሀበሻ ዊክሊ እንዲሁም ደግሞ በሀበሻ ዊክሊ ዌብሳይት በኩል ኮንታክት እንድታደርጉ እንጋብዛችኋለሁ። ሳምንት በተመሳሳይ አዝናኝ ፕሮግራም እንደምንገናኝ ቃል እየገባውላችሁ ለዛሬ ቸርን ሰንብት።